ብቃት እንቅስቃሴ ወይም ስፖርት በጫማ ወይም በባዶ እግር መስራት ልዩነት ያመጣል ብላችሁ ታስባላችሁ? ጥናቶች እንደሚያሳዩት በጫማ ከመስራት ይልቅ በባዶ እግር መስራት ብዙ የጤና ጠቀሜታዎች እንዳሉት ያሳያል። ቤት ውስጥ የምንሰራቸው እንቅስቃሴዎች ወይም ደግሞ በአንድ አካባቢ ቁመን የምንሰራቸው እንቅስቃሴዎች በባዶ እግር ወይም በካልሲ ቢሰሩ ብዙ የሆኑ አካላዊና አእምሯዊ የጤና ጠቀሜታዎች አሉት ይላሉ። በአንደኛ ደረጃ የእግርና የቁርጭምጭሚት ጥንካሬን ያሻሽላል። ይህም የእግር ጡንቻዎችን የአጥንትና የደም ስሮችን ተፈጥሯዊ በሆነ ሁኔታ እንዲሰሩ ያደርጋቸዋል። ይህም የልብና የደም ስር ስርዓቱን ያሻሽለዋል። በተጨማሪም ደግሞ የእግራችን ቅርጽ ተፈጥሯዊና የተስተካከለ እንዲሆን ያደርገዋል። በሁለተኛ ደረጃ የተመጣጠነ የሰውነት አቋም እንዲኖረን ያደርጋል። ይህም ፕሮፐርሴፕሽን እያልን የምንጠራው ወይም ደግሞ ከመሬት ጋር በቀጥታ በምናደርገው ግንኙነት ወይም መሬትን በቀጥታ በመርገጥ የሰውነታችን አቋም ወይም የሰውነታችን አቋሙን ሚዛኑን የጠበቀ እንዲሆንና ከመውደቅ አደጋ እንዳንጋለጥ ያደርገናል። በሶስተኛ ደረጃ ተፈጥሯዊ እርምጃዎች ወይም ደግሞ ባለብዙ ታኮ ያላቸው ጫማዎች ወይም ባለብዙ መደርደሪያ ደረጃዎች ያላቸው ጫማዎች እግርን ከተፈጥሯዊ እንቅስቃሴ ውጭ ስለሚያደርጉት በባዶ እግር መሮጥ ወይም መራመድ ወይም ደግሞ ቤት ውስጥ የምንሰራቸው እንቅስቃሴዎች የቆዳ ስሜትን፣ የጉልበትና የቁርጭምጭሚት ህመምን ያሻሽላል። ይህም ሰውነታችን የመዘረጋጋትና የመተጣጠፍ አቅሙን እንዲጨምር ያደርገዋል። በአራተኛ ደረጃ የአእምሮ ጤናን ያሻሽላል። ይህም የመሬት ኤሌክትሮኖች ወይም ደግሞ ግራውንዲንግ እያልን የምንጠራቸው ሰውነታችን ጋር በሚፈጥሩ ግንኙነት ምክንያት የስሜት ጭንቀት፣ ድካም፣ የእንቅልፍ ችግሮችን ይቀንሳል። በተጨማሪም የአእምሮ የፈጠራ ክህሎትን ይጨምራል። በአምስተኛ ደረጃ የልብና የደም ዝውውር ስርዓታችንን ያሻሽለዋል። ይህም የደም ዝውውርን ይጨምራል፣ የደም ግፊትን ይቀንሳል እና የኮሌስትሮል መጠናችን እንዲሻሻል ያደርገዋል። በስድስተኛ ደረጃ የአጥንት ጥንካሬን ያሻሽላል። ይህም ደግሞ ኦስቶፖሮሲስ ወይም ደግሞ የአጥንት መሳሳት ያለባቸው ሰዎች በጫማ ከሚሰሩ በባዶ እግር ቢሰሩ የአጥንት ጥንካሬያቸውን ይመልስላቸዋል። እነዚህም እንቅስቃሴዎች ቤት ውስጥ የሚሰሩ እንቅስቃሴዎች፣ በቦታ ወይም በአንድ አካባቢ ሆነን የምንሰራቸው እንቅስቃሴዎች እነ ኮር ኤክሰርሳይዝ የሚባሉት ቀላል ኤሮቢክሶች፣ ታይቺ፣ ዮጋ፣ ስትሬቺንግ እና አንዳንድ የአርት ስፖርቶችን ጨምሮ ቤት ውስጥ በጫማ ወይም በካልሲ ብንሰራቸው ለጤናችን ተመራጭ ነው። ነገር ግን በካልሲ ወይም በባዶ እግር በምንሰራበት ጊዜ የአካባቢውን ንጽህና ወይም የምንሰራበት ቦታ ንጹህ መሆኑን እርግጠኛ መሆን አለብን። የተወሰኑ የጅም መሳሪያዎች የማንሸራተት ባህሪ ስላላቸው በባዶ እግር ወይም ደግሞ በካልሲ ባይሰሩ ይመከራል። ጅም ውስጥ በምንሰራበት ጊዜ ብዙ የሰው ላብ ስለሚያርፍበት ለበሽታ አምጪ ተዋሲያን፣ ለጀርሞች፣ ለባክቴሪያ እንዲሁም ደግሞ ለፈንገስ እንዳንጋለጥ ጥንቃቄ ማድረግ ይኖርብናል። እንዲሁም አብዛኛው የትሬድሚል ፋብሪካዎች ትሬድሚሎችን ሲሰሩ ለጫማ አገልግሎት የተነደፉ ናቸው። ማለትም ሸራው ሸካራ ነው። እንዲሁም ደግሞ እየሰራን በቀጠልን ቁጥር ወይም የመስራት ደቂቃው በረዘመ ቁጥር የመሞቅ ወይም የመጋል ባህሪ አላቸው። ስለዚህ እግራችን እንዳይጎዳ ለጥንቃቄ ሲባል በጫማ ብንሰራ ይመከራል። እንዲሁም ደግሞ የውድድር ስፖርቶች፣ ሩጫ፣ ዝላይ፣ ከባድ ክብደቶች፣ ሃይ ኢምፓክት ያላቸው ኤክሰርሳይዞች በጫማ ብንሰራ ይመከራል። ለእግራችን ደህንነት ወይም ከጉዳት ራሳችን ለመከላከል ሲባል በጫማ ብንሰራ ይመከራል።